ይሄ ታሪክ ፊልም ነው የሚመስለው፣ እውነተኛ ታሪክም አይመስልም። የሆነ አስፈሪ ፊልም ስታዩ ወደ ጫካ እየሄዱ የሆኑ ሰዎች የሆነ ነገር እንደሚፈጠርባቸው አውቃችሁ ነው። ልክ እንደነዚህ ሰዎች እዚህ ጋር የምታዩት ሰዎች ምንም ማያውቁ ጫካ ውስጥ መኪናቸውን እየነዱ እየሄዱ ነው። ቦታው ምንም አይነት ኔትወርክ የለውም። ከመንገድም ወጥተው ነው እየሄዱ ያለው፣ ጥፍት ብለዋል። ታዲያም በዚህ ሰዓት ከሩቁ የሆነ ቤት ያያል። እየሄዱ የነበረው ዋና ዓላማቸው ደግሞ ጫካ ውስጥ የሆነ ፓርቲ ተዘጋጅቷል፣ እዛኑ በሚል ነው ይሄ ሁሉ ነገር የመጣውና መብራቱን ሲያዩት እዛ ቤት ነው የሚሆነው ብሎ መኪናቸውን እየነዱ ሄዱ። ግን እየተጠጉ በመጡ ቁጥር የፓርቲ ድባብ የለውም፣ ወይም ጭፈራ ምናምን ዘፈን አይመስልም። ከሩቁ ነው በቃ ላይቱን ብቻ ስላዩ የመሰላቸው እንጂ ቤቱ እንዳልሆነ ገባቸው። ታዲያም በዚህ ሰዓት ወዲያው መኪናቸውን አዞሮ መመለስ ጀመሩ። እናም በቃ ምንም አይፈጠርም ብለው መኪናቸውን አዞሮ እየተመለሱ የጥይት ድምፅ ብሎ ተተኮሰ። መኪና ውስጥም ካሉት መሃል የሆነ ሰው የተኮሰብን ነው ብሎ አንዱ መጮህ ጀመረ። በዚህም የተነሳ መኪና ውስጥ ያሉት ሁሉ በረገጉ። ከዛም መኪናው ላይ ፍጥነት ጨመሩ። ግን ድጋሚ ተተኮሰ። ድርግም መኪናው ላይ ያረፈ ያሁኑ ጥይት። እንዴ ማለት ነው? ማንን እሱ ላይ የሚተኩሰው? ምን አረጉ? ያላቸው አማራጭም እንግዲህ አሁን ዝም ብሎ መንዳት ነው። እያበረሩ ሄዱና እንደምንም አመለጡ። ከዛም የሆነ ቦታ ላይ ቆመው እንዴት ናችሁ? ደህና ናችሁ? ሁሉ ደህና ነን አሉ ከአንዷ በቀር። እሷም ኬለን ትባላለች። ከሹፌሩ ጎን ነበር የተቀመጠች። ኬለንም እድሜዋ 20 ዓመቷ ነበር። ምንም አይነት መልስም አልሰጠችም ደህና ናችሁ ሲባል። በዚህ ሰዓትም ዞር ብሎ ሹፌሩ ኬለን ደህና ነሽ ብሎ ሲጠይቃት፣ ኬለን ግን አሁንም ምንም አይነት ምላሽ አልሰጠች። በአትኩሮቱም ጠጋ ብሎ ሲያያት አንገቷ ላይ ተመታለች። ጥያቄው አሁን ምንድን ነው? ኬለን ላይ የተኮሰው ማን ነው? ለምን ተኮሰ? ይህንን ጥያቄ ለመመለስ ስለዚህ ሰውዬ ማውራት አለ። ኬቨን ይባላል። ኬቨን እድሜው 65 ዓመቱ ነው። ኬቨን የሚታወቁ በብስጩ ባህሪው ነው። ጎረቤቶቹ እሱን የሚያውቁት ሁሉም ሰው በቃ በጣም የሚናደድና ዝም ብሎ የሚበሳጭ ሰው ነው ኬቨን ማለት። ከድርጊቶቹ መሃል አንዳንዱ በጣም የሚያስጠላ ነው። ውሻ ሲያይ ወርዶ እንደ ውሻ እነሱ ላይ ይጫዋል፣ ውሾቹ ላይ ማለት ነው። በቃ የሆነ እንዴት ነው ዝም ብሎ እብድ የሆነ ያማረር የምታዩት የሚቆጣ ባልሆነው በሆነው የሚነጫነጭ አይነት ሰው ነው ኬቨን ማለት። የሆነ ምሽት ታዲያ ኖርማል ጤነኛ ምሽት ነበር። ኬቨንም ተኝቶ ነበር ከሚስቱ ጎን። ታዲያም በድንገት ብርሃን አየ። የመኪናም ድምፅ ሰማ ተኝቶ ባለበት ሰዓት። ኬቨን ደግሞ ይኸውላችሁ መቀስቀስ በጭራሽ የማይወድ ሰው ነው። በቃ ኬቨን በሁሉ ነገር የሚያማርር ሰው ነው። ታዲያም በዚህ ሰዓት ኬቨን ምን አደረገ? ከመኝታው ጎን ሁሌ የሚያስቀምጠው የሚጠቀመው መሳሪያ ነበር። እሱን ብድግ አደረገ። በረንዳ ላይ ወጣ መሳሪያውን ይዞ። ታዲያም ይህንን መሳሪያ አቀባበለና መኪናው እየሄደ ነው እየተመለሰ መኪናው ላይ መተኮስ ጀመረ። ይህን የሚያደርገው ደግሞ በጣም በቃ ፕሮቴክቲቭ ወይም ደግሞ ማንም ሰው እሱ አጠገብ እንዲደርስ አይፈልግም። በምንም አይነት መንገድ የእሱን መሬት እንድትረግጡ አይፈልግም። በዚህም የተነሳ ነው መሳሪያውን እያነሳ መተኮስ የጀመረው። የመጀመሪያው ጥይት ሽው ብሎ አለፈ ሳይመታው መኪናው። ሁለተኛው ግን ከኋላ በኩል ገባ ወደ መኪናው። እናም ገቢና የተቀመጠችው ኬለንን መታት ማለት ነው የጥይት። ከዛስ ምን አደረጉ? ኬለን ስትመታ መኪናውን ይዘው መብረር ጀመሩ። አካባቢውን ቅድም እንዳልኳችሁ ኔትወርክ የሌለበት አካባቢ ነው። 911 ወይም ደግሞ የአደጋ ጊዜ ጥሪ ስልክ አይሰራም ለመደወል። ኔትወርክ ያለበት ቦታ ለመድረስ ቢያንስ 9 ኪሎ ሜትር መንዳት አለባቸው። እዛ እስከሚደርሱ